በፊታችሁ አንድ የ80 ዓመት አዛውንት ወደ 20 ዓመት ወጣትነት ቢቀየር ምን ይሰማችኋል? ይህንን ስትሰሙ ይሄማ የሳይንስ ፊክሽን ፊልም ነው ማለታችሁ አይቀርም። ነገር ግን በቅርቡ በቤጂንግ በሚገኘው የቻይና የሳይንስ አካዳሚ የተመዘገበው ግኝት ይህንን ተረት ወደ እውነት ቀይሮታል። ሳይንቲስቶች የሰውነትን ሴል ሪሴት በማድረግ እርጅናን ማቆም ብቻ ሳይሆን የህይወትን ሰዓት ወደ ኋላ ማሽከርከር እንደሚቻል አረጋግጠዋል። ዛሬ አምሌ ኤክስ ፋይል ይህ የቻይና ላቦራቶሪዎች ሚስጥር ለምን ዓለምን እያስጨነቀ እንዳለና በሃያላን ሀገራት መካከል የተጀመረውን ድብቅ የዘላለም ሕያውነትን ጦርነት ፋይል ይገልጣል። በቅርቡ በቻይና የተገኘው አስገራሚ ውጤት የሚያሳየው ሳይንቲስቶች የህይወትን ባዮሎጂካዊ ሰዓት ወደ ኋላ ማሽከርከር መቻላቸውን ነው። የዚህም ውጤት የሰው ልጅ በታሪኩ ለመጀመሪያ ጊዜ ሞትን ማዘግየት የሚችልበት ደረጃ ላይ መድረሱ ነው። ከዚህ አስደሳች ወሬ ጀርባ ግን ሌላ ያልተነገረን እውነት አለ። ይህ ግኝት የሁላችንም ተስፋ ወይስ የጥቂት ቱጃሮችና የሃያላን ሀገራት የዘላለም ወጣትነት ስውር ፕሮጀክት? ዛሬ የሰው ልጅን ታሪክ የሚቀይረውንና ምናልባትም በተቃራኒው ማንነታችንን የሚያሳጣንን ይህን ሚስጥራዊ ፋይል አብረን እንፈትሻለን። ወደ ሚስጥሩ ከመግባታችን በፊት ሳይንሱን እንዲህ እንየው። ሳይንቲስቶች አሁን እርጅናን የሚያዩበት መንገድ እየተቀየረ ነው። እርጅና ማለት የሰውነት መዳከም ሳይሆን የመረጃ መጥፋት ነው። አስቡት። ሰውነታችን ውስጡ ያለው መሰረታዊ ነገር ተዳክሞ ሳይሆን የመረጃ መጥፋት ነው ሰውነታችን እንዳረጀ የሚያስመስለው። ይሄን ታዲያ ልክ እንደ ተቧጨረ ሲዲ ማሰብ ትችላላችሁ። ሲዲው ላይ ሙዚቃው ወይም መረጃው አሁንም አለ። አስቡት፣ ሲዲው መረጃው አሁንም ድረስ አለው። ነገር ግን መቧጨሩ ማጫወቻው ሙዚቃውን በትክክል እንዳያነበው ያደርገዋል። ሴሎቻችንም ታዲያ ልክ እንደዚህ ናቸው። ዲኤንኤ የተባለው ኦሪጂናል ኮዳችን ግን እዚያው ምንም ሳይሆን አለ። ልክ ሲዲ ውስጥ የነበረው ሙዚቃ ምንም ሳይሆን እንደነበረው ሁሉ ማለት ነው። ሳይንቲስቶች ታዲያ ያደረጉት ነገር ቢኖር ያንን መቧጨር በማከም ወይም በማስተካከል ሴሎቹ ራሳቸውን እንደ አዲስ ሪሴት እንዲያደርጉ ኦርደር ማድረግ ነው። ይህንን ድንቅ ሐሳብ በቲዮሪ ብቻ አልተውትም። በቅርቡ በቻይና የሳይንስ አካዳሚ የተደረገውና ለህዝብ ይፋ የተደረገው ጥናት ዓለምን አስደንቋል። ሳይንቲስቶች የተወሰኑ ፕሮቶኖችን በመጠቀም ያረጁ አይጦችን ሴሎች ዳግም ፕሮግራም አደረጓቸው። የአይጦቹ የህይወት ዘመንም በ25% ጨመረ። ወይንም ባዮሎጂካዊ ጊዜያቸው ወደ ኋላ ተመለሰ ብቻ ሳይሆን አካላዊ ጥንካሬያቸው፣ የፀጉራቸው ብዛትና የልብ ምታቸውና የአይናቸው ብርሃን ሳይቀር ልክ እንደ ወጣት ሆኑ። በአይጦች ላይ ታዲያ ይህን ያህል ከተሳካ የሰው ልጅ ተራም መድረሱ አይቀርም። አንዳንዶች በቅርቡ ካንሰርና አልዛይመር የተባሉ በሽታዎች የታሪክ ማስታወሻ ብቻ ይሆናሉ እያሉን ነው። ይህም ለሰው ልጅ ትልቅ እፎይታ ይሆናል። የማይታየው ገጽታ እዚህ ጋር ይጀምራል። ይሄ የህክምና ቴክኖሎጂ በተለያዩ የሚዲያ ዘገባዎች እንደሚነገረን ለሁላችንም እኩል ተደራሽ ይሆናል ብለን እርግጠኛ መሆን አንችልም። የዓለማችን ቱጃሮች የግል ደሴት፣ ጀልባና የህዋ መንኮራኩር መግዛት ሰልችቷቸዋል። ከሞትም እንደማያስቀራቸው እርግጠኞች ሆነዋል። እነሱ አሁን በቀጥታ እየገዙ ያሉት ጊዜን ነው። አልቶስ ላብ ለተባለ ሚስጥራዊ የባዮቴክ ኩባንያ በአንድ ጊዜ $3 ቢሊዮን የሚፈሰሰውም ዝም ብሎ አይደለም። የተለያዩ የቴክኖሎጂ ባለሀብቶች፣ ኢንቨስተሮችና ስውር የጥቅም ቡድኖች ለምን ይህንን ምርምር በብቸኝነት ለመቆጣጠር ይሻማሉ? የሰው ልጅን ከበሽታ ለመታደግ አስበው ወይስ ሞት የድሆች ብቻ ጣፋንታ የሚሆንበትን እነሱ ግን ለዘላለም በወጣትነት የሚነግሱበትን አዲስ የገበያ ስርዓት እየዘረጉ ይሆን? ቻይና ይህንን የሳይንስ ድል በአደባባይ ስታሳውቀን ከጀርባው በወታደራዊ ላቦራቶሪዎቿ ውስጥ እያደረገች ያለችው ሌላ የዲኤንኤ ማሻሻያ ሙከራ ይኖር ይሆን ብለን መጠየቅ ይኖርብናል። ይህ ቴክኖሎጂ አሁን ባለው ፍጥነት ከቀጠለ በሚቀጥሉት ጥቂት 10 ዓመታት ውስጥ የሰው ልጅ ዝርያ በሁለት መከፈሉ አይቀሬ ነው። የማያረጁ የሰውነታቸውን መረጃ እንደፈለጉ የሚቆጣጠሩ የቴክኖሎጂ ቁንጮችና በተፈጥሮ ሕግ የሚሞት ተራው ህዝብ። በባለፈው እንዳየነው የኒውራሊንክን ቺፕ ወደ አእምሯችን ለመግጠም እንደሚደረገው ሩጫ ሁሉ ይህም የሰውነታችንን ኮድ ለመጥለፍ የሚደረግ ሌላ ፍልሚያ ነው። ምናልባትም ይሄኛው በጎ ጎኑ ላቅ ያለ ሊሆን ይችላል። ይህ ሁሉ የሚያስፈራ የወደፊት ዕጣ ፈንታችን ቢሆንም አንዳንድ ሳይንቲስቶች ግን መድኃኒቱን አምርተው እስኪጨርሱ ድረስ
መጠበቅ አልፈለጉም። አሁን ዛሬውኑ የራሳቸውን አካል በራሳቸው ሀክ እያደረጉ ነው። እዚህ ጋር እንጠይቅ፣ እነዚህ ሰዎች እርጅናን ለማቆም አሁን እየወሰዱት ያለው ምስጢራዊ ንጥረ ነገር ምንድነው? እኛስ ቤታችን ውስጥ ሆነን ልንተገብረው የምንችለው ሳይንሳዊ መንገድ አለ ወይስ ገበያውን ለማሟሟቅ የተፈጠረ ሌላ የተቀነባበረ ውሸት ነው? ወደፊት የሚመጣውን የዘላለም ሕይወት ታሪክ ትተን አሁን በዚህ ሰዓት እየተከናወነ ወዳለው ነገር እንመለስ። ምክንያቱም አንዳንድ ሳይንቲስቶች ሙከራቸውን እስኪጨርሱ መጠበቅ አላስፈልጋቸውም። ልክ እንደምናየው ሰው የራሳቸውን አካል በራሳቸው እጅ እየጠለፉት ነው ስል ከዚህ በፊት የምናውቀውን አይነት ጠለፋ ወይም ሃኪንግ ሳይሆን የራሳቸውን ባዮሎጂካዊ ተፈጥሮ ከመንገዱ በማሳት ጊዜን ወደ ኋላ ለመመለስ የሚያደርጉትን ጥረት ለመግለጽ ነው። በቀን ከ100 በላይ እንክብሎችን እየዋጠ ወጣትነቱን ለመመለስ የሚታገለው ብራያን ጆንሰን ለዚህ አንድ ትልቅ ማሳያ ነው። አብዱል ሊመስለን ይችላል። እውነታው ግን እሱ ለሁላችንም በገዛ ፈቃዱ የላብራቶሪ አይጥ ሆኖልናል። እሱ በሚያደርገው አሰቃቂ ሙከራ ውስጥ ግን አንድ ግዙፍና አስፈሪ ሳይንሳዊ ምስጢር ተደብቋል። ይህንን ምስጢር በቀላሉ ለመረዳት የመረጃ መጥፋት ቲዮሪ የሚባለውን አዲስ የሳይንስ ግኝት ማወቅ አለብን። አስቡት፣ ስልካችሁ ያረጀ ሲሄድ ቫይረስና ባግ ይበዛበትና ስታክ ያደርጋል፣ ያስቸግራችኋል፣ ይቆራረጣል። የህዋሳቶቻችን ኦፕሬቲንግ ሲስተም ታዲያ ጊዜው የረዘመ ሲሄድ መረጃ ማስተላለፍ ያቅተዋል። እናም እድሜያችን የሚለካው የልደት ቀን ኬካችን ላይ ባለው የሻማ ቁጥር ሳይሆን በዚሁ በሴሎቻችን መዝገብ ላይ በተቀመጠው የባዮሎጂካዊ ሰዓት ነው። በቀላሉ ለመረዳት ስልካችንን እንደ ምሳሌ እንውሰድ። ስልካችን ስታክ እያደረገ ሲያስቸግረን ምን እናደርጋለን? ሶፍትዌሩን አፕዴት እናደርገዋለን። ሳይንቲስቶችም ታዲያ ልክ እንደዚሁ የሰውነታችንን ሶፍትዌር አፕዴት የሚያደርጉበትን መንገድ አግኝተዋል። ልዩነቱ የስልኩ ሃርድዌር አሮጌ እንደሆነ ይቀጥላል፣ የኛ ሰውነት ግን ወደ ወጣትነት ይመለሳል ወይም ደግሞ እንደ አዲስ ይሆናል። አንዴ ይህን ስሙኝ። በአሜሪካ የጤና ተቋም NIH የተመዘገበ አንድ እጅግ አስገራሚ ጥናት አለ። TRIIM ወይም ትሪም በሚባል ሙከራ ሳይንቲስቶች ለተወሰኑ ሰዎች የእድገት ሆርሞንና ሜትፎርሚን የተባለ በተለምዶ ለስኳር በሽታ የሚታዘዝ ርካሽ መድኃኒት ቀላቅለው ሰጧቸው። ውጤቱም የእነዚህ ሰዎች ባዮሎጂካዊ ሰዓት ወደ ኋላ መመለስ ብቻ ሳይሆን በእርጅና ምክንያት የሚኮማተረው የሰውነት መከላከያ ማዕከላችን ታይመስ ግላንድ ልክ እንደ ሕፃን ልጅ እንደገና ማደግ ጀመረ። ይህ ማለት ሰውነታችንን እንደ አዲስ መገንባት እንችላለን ማለት ነው። ያም ሆኖ ግን እዚህ ጋር አንድ የሚያስፈራ ነገር አለ። ታዲያ ለምንድን ነው ይህንን ቴክኖሎጂ ሆስፒታል ሄደን ማግኘት ያልቻልነው? ምክንያቱም ሂደቱ ልክ በቀጭን ገመድ ላይ እንደ መራመድ ስለሆነ ነው። የሴሎቻችንን ዕድሜ ወደ ኋላ ስንመልሰው ለጥቂት ጊዜ ብቻ አድርገን ከዛም ማቆም አለብን። ሴሉን ሙሉ በሙሉ ሪሴት ካደረግነው ግን የቆዳችን ሴል ማንነቱን ይረሳና ማደግ ብቻ ስራው የሆነ አደገኛ ሴል ይሆናል። ይሄም ካንሰር ይባላል። ምንም እንኳን ካንሰር የማምጣት አደጋው ከፍተኛ ቢሆንም የዓለማችን ቢሊዮነሮችና አንዳንድ ስመጥር ሳይንቲስቶች ይህንን ቴክኖሎጂ ወደ ገበያ ለማውጣት የሞት ሽረት ትግል ላይ ናቸው። በቅርቡ የሃርቫርዱ ፕሮፌሰር ዴቪድ ሲንክለር እና ቡድኑ በሳምንት ውስጥ የሰውን ሴል ወደ ወጣትነት የሚመልሱ 6 የተለያዩ የኬሚካል ኮክቴሎችን እንዳገኙ አስታውቀዋል። ይህ ማለት የወጣትነታችን ምንጭ በትንሽዬ ጠርሙስ ውስጥ ገብቷል ማለት ነው። ነገር ግን በጥናቱ ግርጌ ላይ ያለችውን ትንሿን ማስታወሻ የምትለውን ነጥብ ስናነብ አንድ ትልቅ ምስጢር ይገለጥልናል። ፕሮፌሰሩ የዚህ ብቻ ሳይሆን ይህንን ቴክኖሎጂ ሊሸጡ የተዘጋጁ በደርዘን የሚቆጠሩ ግዙፍ ኩባንያዎች መስራችና ባለድርሻ ናቸው። እንግዲህ አስቡት፣ ይህ ምርምር እየተፋጠነ ያለው በእውነት የሰው ልጅን ከበሽታና ከእርጅና ስቃይ ለማዳን ነው ወይስ ቢሊዮን ዶላሮችን የሚያስገኝ አዲስ የሕክምና ኢምፓየር ለመገንባት? እኛ እንደ ብራያን ጆንሰን ሚሊዮኖችን አውጥተን የራሳችን የላብራቶሪ አይጥ መሆን አንችልም። በምዕራባውያን ቢሊዮነሮችና በቻይና ምስጢራዊ ላብራቶሪዎች መካከል እየተደረገ ያለው ይህ የዘላለም ሕይወት ፉክክር ተራውን ሕዝብ የት ይተወዋል? የዚህ ቴክኖሎጂ ፍጻሜ በታሪክ አይተነው የማናውቀውን የመደብ ልዩነት፣ የማይሞቱ ቱጃሮችና የሚሞቱ ድሆችን ይፈጥር ይሆን? ወይስ
እኛም ቤታችን ውስጥ ሆነን የሰውነታችንን ኮድ የምንጠልፍበት ምንም ገንዘብ የማይጠይቅ ሌላ ልብ ያላልነው የተፈጥሮ ሚስጥር ይኖር ይሆናል። የዘላለም ወጣትነትን ለማግኘት የግድ ሚሊዮነር መሆን ያለብን ይመስላችኋል? አሁን ባለው ሁኔታ አዎ ሚሊዮነር መሆን ይኖርብናል። ግን ሳይንቲስቶቹ በሚሊዮን ዶላር የሚሸጡልን የህዋስ ማደሻ ዘዴ አብዛኛው የኛው የቆየ ባህል ውስጥ በነፃ ይገኛል። እርግጥ ነው አሁን እየታየ እንዳለው የቴክኖሎጂ እድገት ዘላለማዊነትን አያጎናጽፈን ይሆናል። በሕክምናው ዓለም አውቶፋጂ የሚባል አስገራሚ የተፈጥሮ ሂደት አለ። ሰውነታችን ምግብ ሲያጣ ራሱን በራሱ ማጽዳትና ያረጁ ሴሎችን አዲስ በሆኑ ሴሎች መተካት ይጀምራል። አያቶቻችንም ታዲያ ለዘመናት በጾም ስርዓታቸው ሲያደርጉት የኖሩት ይህንኑ ነው። ከዚህም ባሻገር ጠዋት የምንጠጣት የኢትዮጵያ ቡና ዝም ብላ እንደ ማነቃቂያ ብቻ ካደረጋችኋት ተሳስታችኋል። በውስጡ ያሉት አንቲኦክሲዳንትስ ህዋሳቶቻችን እንዳያረጁ የሚከላከሉ ጠንካራ የተፈጥሮ ወታደሮች ናቸው። እነዚያ የሃርቫርድ ሳይንቲስቶች በትንሽ ጠርሙስ አሽገው የሚሸጡልን ወጣትነት እኛ በጀበና ቡናችንና በተፈጥሯዊ የጾም ስርዓታችን በተወሰነ መልኩም ቢሆን እያገኘነው ነው። ተፈጥሮ ራሷ የገጠመችልን የህይወት ማደሻ። እነሱ የዛን አቅም ፍጹም ከፍ አድርገው እርጅናን መከላከል ብቻ ሳይሆን ወደ ኋላም ጭምር እንደሚመለስ ማረጋገጣቸው ሞትን አጥብቆ ለሚፈራው ለመላው የሰው ልጅ ትልቅ የተስፋ ወጋገን ነው። ይህ ብሩህ ተስፋ ከፊታችን ቢኖርም እንደ አምሌ ኤክስ ፋይልነታችን ሌላኛው ገጹን በተመለከተ አንድ ጥያቄ ማንሳት ግድ ይለናል። ሳይንሱ ሙሉ በሙሉ ተሳክቶ ያቺ የማታስረጃዋን ክብልም በሁላችንም እጅ ገባች እንበልና መሞት በምርጫ ብቻ ቢሆን ምድር በራሷ እንዴት ልትሸከመን ነው? ቱጃሮቹ ሞትን ድል አድርገው ምድሪቱን የዘላለም ግዛታቸው ቢያደርጓት የኛ የሰውነት ትርጉሙስ ምኑ ላይ ይሆናል? ምክንያቱም ለህይወታችን ጣዕምና ዋጋ የሚሰጠው ጊዜያዊ መሆኑና አንድ ቀን እንደሚያልፍ ማወቃችን ነው። ህይወት የማያልቅ ፊልም ከሆነ ማንም ትኩረት ሰጥቶ አያየው። ውዶች የዛሬውን ቪዲዮአችንን በዚህ አእምሮ በሚፈትን ጥያቄ እንዝጋው። አሁን አጠገባችሁ ይቺ ዘላለማዊነትን የምታጎናጽፈው ክኒን ብትቀመጥና ከዋጣችኋት መቼም አታረጁም፣ መቼምም አትሞቱም። ታዲያ ግን በዙሪያችሁ ያሉ የምትወዷቸው ሰዎች ሁሉ እያረጁ ሲሞቱ እናንተ ግን ብቻችሁን ወጣት ሆናችሁ መቅረት ግድ ይሆንባችኋል ብትባሉ ትውጡታላችሁ ወይስ አይ ይቅርብኝ ሞት ይሻለኛል ትላላችሁ? ምርጫችሁ ምንም ይሁን ምን ከነ ምክንያታችሁ ኮሜንት ላይ አስቀምጡልኝ፣ የሁላችሁንም አነባዋለሁ። በነገራችን ላይ ቻናሉን ሰብስክራይብ ማድረግ አትርሱ፣ ተመሳሳይ ስራዎች ይደርሷችኋል። ፋይሉ ተዘግቷል። ይመቻችሁ።